ስለ ኢሬቻ በዓል ብዙ ነገር እናያለን፣ ብዙ ግርግር እንሰማለን እናያለን። ሙስሊም አላህ ስብሓነሁ ወተዓላን ሌይለ ወነሃር ነው የሚያመሰግነው። በቀን 17 ጊዜ በዋጅብነት አልሐምዱሊላህ ረቢል ዓለሚን ብሎ አላህ ስብሓነሁ ወተዓላን ያመሰግናል። ይህ ዓቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። ኢሬቻም ከእንደዛ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን የጉዳዩ ባለቤቶች ነን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን። ዲናችን ዓቂዳ ነው፣ ተውሂድ ነው፣ እስላም ነው፣ ላኢላሃ ኢላላህ ነው። ከእንደዚህ አይነት ኮንፊውዥን ግራ መጋባት ምንድነው በምንድነው? ዓቂዳ ሰሒሓ ንጹህ የሆነ ዓቂዳ ከቁርአን ከሐዲስ የተወሰደ ዓቂዳን ማወቅ፣ እሱን መኖር፣ እሱን መተግበር። ይሉንታ ሊይዝህ አይገባም። ሰሞኑን በሁሉም ሃይማኖቶች ውስጥ የሽርክ አይነቶች ነው የምታየው። ላኪን አንተ ሙስሊም ተዕቡዱ ላህ ወሕደሁ ላ ሸሪከ ለህ። ምታፈቅረው ሙእምን ሙስሊም አላህን ነው። ሌላው አካል ግን የሚያፈቅረው ከአላህ ውጭ የሚያመልከውን ነው። ወሚን الناس من يتخذ من دون الله اندادا يحبونهم كحب الله والذين آمنوا أشد حبا لله. ومن الله سبحانه وتعالى أنهم يودوا النزارق مم يملكواتشون يودواتشال. إذن أحبتي في الله عقيدة قد إلهي ድርድር መሞዳሞድ ሙዳሃና መመሳሰል መቀባባት አይሰራም። ከባድ ነው። ሽርክ ላይ የሞተ ሰው አላህ አይምረውም። ከአላህ ውጪ ሌላን እያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው። ሙስሊም ሙእሚን ተውሂድ ያለው ሰው ቀንን አያመልክም። ማንን ነው የሚያመልከው? የቀኑ ጌታን አላህን ነው የሚያመልከው። ድንጋይ አያመልክም፣ ፀሐይ ጨረቃን አያመልክም፣ ወንዝን አያመልክም፣ ዛፍን አያመልክም። አንድ አላህ ስብሓነሁ ወተዓላ ብቻ ነው የሚያመልከው። አንዳንድ ሙስሊም ዓቂዳውን በትክክል ካለመገንዘቡ የተነሳ ሲደበላለቀበት እናያለን።